ወደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማጸንኩት። እንዴት ነህ? ደህና ነኝ። አለሁልህ። ቀንድ አውጣት በለኝ። አንተ እንዴት ነህ? የአራቱ ልጆች እናት ወይ ደህና ነሽ? አረ ቆይ እንደዛ ካልክ አይቀር አራቱ ልጆች እያስቸገሩኝ ነው። ውሰድልኝ። ምን አገባኝ? ውሰድልኝ። እኔ አያገባኝም። ሴት የምር ውሰድልኝ። እኔ መሩኝ። ከእኔ ቢጠበቀው ቆይ እዛው መሩኝ ያለ አይነቶች። ሰላም ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን ሁሉ ሰላም ነው። ቆይታ አዲስ አበባ ገብተናል በሰላም አይደለ? በሰላም ገብተናል። በቴስት እንዳለሽ በሰላም ገብተናል። ትላንትና ስሞታ ላቀረው ነው። ትላንትና ጠፍታ ስንት ሰዓት ሊመሻሽ አካባቢ ነው የደወለችው። ስሞታ ነው። ልብ አድርጉልኝ። እየወቀስከኝ ነበር ግን ጠፍተሽ ነው ምናምን እያልክ በቴክስት ልብ አድርጉልኝ። ከዛ ደግሞ መሮኛል። አይነሽ ቀጥይ። መሮኛ? አዎ ልጆቹ ምን ላድርጋቸው? ውሰዳቸው። አያገባኝም ማለት ስራዬ ባስወለድ አይደል? ማሳደግም አለብህ። ከነ ወንድ ልጆችሽ መጣት ትችያለሽ። ኧረ በእናትህ እንደዛ የሚባል ነገር የለም። አድርገው ቤተሰብ ሊዞሩብኝ። አንተ ምን ልትይ? አባታቸው ላይ ታስመቻቸው አሳድገሽ። ቆይ ግን ማለት አራት ነው የምትወልጂው ባንዴ? ኧረ ባንዴ አንተ እንዲያስማት እኔ እንትን ነኝ እንዴ? እንስሳ ነኝ እንዴ? ሰው እኮ ነኝ። ባይሆን መንታ ባንዴ መንታ ወይ በሁለት ዙር አራቱ ምን ሆኑ? ሴት ሆኑ። በቃ አሁን የመጀመሪያ አንዴ አራቱም ሴት ምን ማለት ፈልገህ ነው? በቃ ዝም ብለን አንድ ወንድ እንሰጥሻለን፣ ሶስቱ ሴት። ኧረ በእናትህ ይቀራል። ሁለት ወንድ ሁለት ሴት። እኔ ለእግዜር አመልክቻለሁ። ታሺ አመልክቻለሁ። አልሰማሽም? ጸልያለሁ እንዴ? አልሰማሽም? ሁለት ወንድ ሁለት ሴት። ታያለህ ደግሞ እግዚአብሔር አያሳፍረኝም። ታያለህ ሁለት ወንድ ሁለት ሴት ይመጣል። ግን እንዴት ነው የማይመጣው? እሺ ወንድ ከተወለደ የመጀመሪያው ነው እንዳለ ይወለድ። እሺ አይደለም። ለነገሩ አታደርገው ችግር እኔ ያለው አንድ ወንድ እንዲቆጣጠራቸው ነበር። በቃ ፈጣሪ ሴት ታላቅ ወንድም ያለበት ቤት ልጆች ይፈርጉም እኮ ነው ያደኩት እኔ። እሺ አንተ ላይ ደረሰው ሰው ልጅ ነው ማፈራረጥልሽ። አንተ ምን አገባ? እንዴት ነው ማያገባ እንዴ? እኔ ማፍረጥም ምንም ማለት እኮ ያለብኝ እኔ ነኝ። እኔ ዝም ብዬ ልጅ ታዲያ አናቴ ላይ እስክትወጡ ነው የምጠብቀው ከነ ልጆችሽ። ሰማሽን ፈልጊ እባክሽ። ወይኔ እነዚህ ልጆች ግን በጣም ተጨነቁብኝ እኮ። በጉርሻ ነው ግን የምር ግን ሆዴ እያበጠ ነው። ወሬ ሲበዛ ያስረግዛል መሰለኝ። አልተመቸኝም የምር በቃ ስለ እነዚህ ልጆች ቤተ ክርስቲያንም ላይ ብዙ እየተወሩ ነበረ። ያው ታምር ሰርተዋል ታውቃለህ። እና እግዜር ደግሞ ታምር እንዳይሰራ ብዬ ፈራሁ። አይባልም እንደዚህ አንቺ ገና በዚህ እድሜ ሌላ ዱብዳ ልታመጪ ነው። እኔ አላውቅም፣ ሆዴ እያበጠ ነው። በቃ ኳሻኳሪ እንጠቀም። ምንድን ነው ኳሻኳሪ? በሽታ ኧረ አይደለም። ወይኔ እሺ ለማን በጠራራ ፀሐይ ታደርጊ ነው? በነገራችን ላይ ስላገኘሁ ደስ ብሎኛል። ናፍቀኸኝ ነበር ናልሳ ታያቸዋ ነገር ሲበል ባስገባላት ስል በቃ አሸነፍኩ። ቀማሟ ደህና ነሽ? አለሁልህ። እንዴት ነህ? እዚህ ጠራራ ፀሐይ እንዲህ አፋጥረሽ ናያች ይ እኔ እኮ እንደ አንቺማ ቢሆን ትላንት ጠስሽ ነበር። እንደ ትላንት እንደ ጣሽኝ ቢሆን እኔ ቆይ መጀመሪያ እበቀልሻለሁ። ለምን ጣሽኝ በል መጀመሪያ። አይ አይደለም ተይ ሳይሆን መረዳት አለብን። ናሽ ስትርቀኝ ደስ አይለኝ። ስላለ ቅረብ ቢሰለሽ እኮ ስማ አሁን ሰርፕራይዝ አለኝ።